ይህ ቀጣፊ ምን እንደሚል እንስማው። ለዱዓ እጅ ማንሳት ይሁን ለዱዓ እጅ ማንሳት ይሁን እያለ ነው። ያው በዚች ነገር ምን እንደፈለገባት ግልጽ ነው። እስቲ እንቀጥል። እጅን ወደታች ማድረግ ይሁን። እጅ ማንሳት እንደመጣው እጅን ወደታች ማድረግ መጥቷል። እቺ ቅጥፈት ምንድነው? አሁን ፈትዋ ላይ ወጥቶ ብዙ ሰው ይከታተለዋል። ብዙ ሰዎች የሱ የሚያስተላልፈው ነገር ልክ መስላቸዋል። ላኪን የተሳሳተ ነው። እሱ ይሄንን የሚያመጣው አላህ Subhanahu Wa Ta'ala ያለ ቦታ አለ፣ አላህ ከዓርሽ በላይ አይደለም የሚትለዋን ነፊ ለማድረግ ነው። ይህ ግን ውድቅ ነው። አዎ ፊ ሰላት ኢስቲስቃ ሐዲስ መጥተዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጃቸውን ወደታች እንዳደረጉ መጥተዋል። ይህ ግን በሰላት ኢስቲስቃ ኻስ ነው። ሁለቱም መጥተዋል። ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም استسقى وجعل بطن كفيه إلى الأرض وظاهرهما إلى السماء በዚህ ምንም ኺላፍ የለንም። አዎ አድርገዋል። ይህም ሐዲስ ሰሒህ ሐዲስ ነው። ላኪን አንተ እስትድላል አድርገህ ማስረጃ አድርገህ ላመጣህለት ነገር አይሰራም። አላሁ ጀለ ወዐላ ከዓርሽ በላይ ለመሆኑ ላለመሆኑ ነፊ የምታደርግበት ሐዲስ አይደለም፣ ወይንም እንደ ማስረጃ የምትጠቀምበት ሐዲስ አይደለም። የመጣው ኻስ ሆኖ ነው። በሌላ ዱዓዎች በሁላቸውም ወደ ሰማይ እንጂ ወደ ታች አድርጉ የሚል ሐዲስ የለም። እንዲህ ብለው አላህ የለመኑበት ሁኔታ አለ። የለም ማን አለ? ያ ከዛብ። የውስጥ መዳፋቸው ወደ መሬት አድርገው ተውሂዱ ንጹህ የሆነ ሰው በጠንካራ መሰረት የተገነባ ተውሂድ ያለው ሰው ሲጀመር የእናንተ ተውሂድ የትኛው ተውሂዳችሁ ነው? የትኛው ተውሂዳችሁ? አላሁ መውጁዱን ቢላ መካን አላሁ መውጁዱን ፊ ኩል መካን የሚለው ነዋ። ያው ይሄ በባለፈው ቪዲዮ እንዳየነው የነሱ ተውሂድ የሚሉት ነገር እነሱ ጋር ተውሂድ ማለት አላህ ሁሉ ቦታ አለ፣ አላህ ያለ ቦታ አለ የሚለው ነገር ነው። ይህንን በማስረጃ አይተነዋል። እንዲህም ቢያደርግ አላህ ታች ነው አይልም፣ እንዲህም ቢያደርግ አላህ ላይ ነው አይልም ይላል። አላሁ ጀለ ወዐላ ስላለ እኛ እንላለን። ሰው እኮ በራሱ ጊዜ ሐዲስ ቁርአን ስላለው ወይንም በሐዲስ በቁርአን ነው የሚመራው እንጂ ራሱ የሚለው ነገር ምንም የለም። ነሕኑ ነስተድሉ ቢልኪታቢ ወሱነ፣ እኛ ማስረጃ የምናደርገው ቁርአንና ሐዲስን ነው። ለዚህ ማዕና ይፈልግለታል ራሱ ሳይሆን ዑለማ ያስቀመጡለት ማዕና አለ፣ ያ ይወሰዳል። ነዓም ዑለማዎች ምን ብለዋሉ? ይህ ኻስ ነው። ምንድነው ትርጉሙ የሚሰጠው? እጅን ወደታች ማድረግ አንደኛ መተናነስ፣ እንዲሁም ያ አላህ ረሕመትህን ስጠን እዝነትህን ስጠን የሚለውን ነገር የሚያስተላልፍ ነው እንጂ አይ ችግር የለውም አላህ ከዓርሽ በላይ አይደለም የሚትለዋን አይደለም። ያ ከዛብ አንተ በዚህ ሐዲስ የምትደበቀው ለምንድን ነው? ሰዎቹን አላዋቂዎቹን ለማጭበርበር ነው። እጃችን እንዲህ የምናደርገው ዱዓ ስናደርግ እስቲንዛል ረሕመት ነው። ረሕመት መውረድን መጠየቅ ነው። ረሕመት መውረጃ አቅጣጫ ከየት ነው? ከሰማይ ነው። ቂብለቱ ዱዓ እኮ ረሕመትን አላህ እንዲያወርድልን ምን እያልን ነው? በእጃችን ማለት ነው። ያ አላህ አንዝር ረሕመተከ እያልን ነው። ረሕመትህን ስጠን እዝነትህን አውርድልን እያልን ነው። ይህ ትርጉሙ እንደዚህ ነው። በዚህ ነው የመጣውም ዑለማዎቹም ያብራሩት ይህንን ነው። ኻስ ነው ደግሞ ሐዲሱ ማለት ነው። እጅን ወደ ታች አድርጉ የሚለው በዚህ በሰላት ኢስቲስቃ ኻስ ነው። ሰማይ ያሉ እነ ኢማሙ ነወዊ ሌሎች ዑለማዎች አሰማ ቂብለቱ ዱዓ አሰማ ቂብለቱ ዱዓ ሰነድን አምጣ ቢባል እኮ የሰውዬ ምንም ማምጣት አይችልም። በቃ ዝም ብሎ ሄዶ ይለጠፋል። አላሁ ጀለ ወዐላ እንዳንተ ከሚቀጥፉት አላህ ይጠብቃል። ከማ አነ አልከዕበተ ቂብለቱ ሰላህ ይላሉ። ሐዲሱ የት አለ? ሐዲሱ ኢንኩንቱም ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን ነው የሚለው ቁርአኑ። እስቲ እናንተ የምትሉት ነገር እውነት ከሆነ ማስረጃችሁን አምጡ በላቸው ነው የሚለው። ነሕኑ ነቁሉ ለኩም እኛ ምን ለእናንተ እንላችኋለን። ሃቱ ቡርሃነኩም ኢንኩንቱም ሳዲቂነ ሊማ ተቁሉን ለምትሉት ነገር እውነተኞች ከሆናችሁ እስቲ ማስረጃውን አምጡት። አላህ ሱብሓነሁ ወተዓላ ከዚህ ቀጣፊ ይጠብቀን ኢንሻአላህ። ቀጣይም
በሌላ ክፍሎች እንገናኛለን። የዛሬው ቪዲዮ እንዳይረዝምባችሁ በዚህ እናቆማለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።